ምናልባትም ቤቶ ሞቆ ፈጣሪ ሕይወቶን ባርኮት 3 ልጅ ወልደው ተመስገን ብለው እየኖሩ ድንገት ባላሰቡት ቅጽበት 3ቱንም ልጆች የማታውቁት ሰው መጥቶ ቢገለባችሁና ባዶ ወና ቤት ቢያስቀራችሁ እናም የ3 ልጆቹን ገዳይ ፊት ለፊት በአካል ብታገኙት ምን ታደርጉታላችሁ? ትገሉታላችሁ? ትወጉታላችሁ? ዝም ብላችሁ ታልፉታላችሁ? ሰላም ትሉታላችሁ? መቼም በሐሳባችሁ ብዙ በቀል አዘል ድርጊቶች እየተመላለሱ እንደሆነ አስባለሁ። ዛሬ የምነግራችሁ ታሪክ ተረት አይደለም፣ እውነተኛ ታሪክ ነው። ባለታሪካችን ዳኒ አብዱላ ይባላል። እንዲህ ይላል። ይህ እንግዲህ የህይወቴ እውነተኛ ገጽታ ነው። ወደፊት ለመራመድና ለህይወቴ ትርጉም ለመስጠት ብሞክርም አሁን ላይ ምንም ነገር ሊያስደስተኝ አልቻለም። ይህንን የህይወቴን ክፍል ለሰዎች ለማጋራት የፈለግኩት ህመሙ ምን ያክል ከባድ እንደሆነና የሐዘኑ ስሜት መቼም ቢሆን እንደማይጠፋ እንዲረዱልኝ ስለምፈልግ ነው። የአስከፊ አደጋ ከተከሰተ 5 ዓመታት አልፈዋል። ቬሮኒካ እና አንጀሊና እርስ በራሳቸው ከልብ ይዋደዱ ነበር። የሚገርመው የቅርብ ጓደኛሞች ነበሩ፣ የአክስትና አጎት ልጆች ቢሆኑ። ከዚያ በላይ ግን በልዩ ፍቅር የተሳሰሩ ነበሩ። ከሁሉም የምታምረው ህፃን ደግሞ ሲየና ናት። አባቷን በትንሽ ጣቷ የምታዝናና የምትቦርቅ ልዩ ፍቅር የነበራት ልጅ ነበረች። አንቶኒ የኔ ልጅ፣ እሱ እኮ የቅርብ ጓደኛዬ ነበር፣ እንደ ጥላዬ ነበረ። በሄድኩበት ሁሉ ይከተለኛል፣ ሁልጊዜም አብረን ነበርን። ነገር ግን እነዚህን 3 ወርቅ ልጆቼንና አንድ ያክስታቸውን ልጅ የቤቴ ድምቀቶች አንድ ሰው በድንገት መጥቶ ገደለብኝ። እናም ባዶ ቤት ውስጥ ቀረው። ያ ጨካኝ ሰው ብቻዬን አስቀረኝ ይላል። ማይክል አሸር ጋዜጠኛ ነው። አውስትራሊያ ውስጥ የሚገኝ 7 ኒውስ ስፖትላይት የሚባል ጋዜጠኛ። እናም ጋዜጠኛው ይጠይቃል፣ ለመሆኑ እነዚህን 4 ህፃናት የገደላቸው ማን ነው? ዳኒ አብዱላ ይመልሳል፣ ሳሙኤል ዴቪድሰን ነበር ተጠያቂው። ለመሆኑ ሳሙኤል ዴቪድሰን ማን ነው? ከዚህ በፊት ምንም አይነት የወንጀል ታሪክ አልነበረውም። በትምህርት ቤትም ሆነ በጭነት መኪና አሽከርካሪነት ስራው ትልቅ ተስፋ ያለው ሰው ተደርጎ ይታይ ነበር። ሳሙኤል ረጋ ያለ ትሁት ስብዕና ያለው እና በጓደኞቹ ዘንድ የተወደደ ነው። እንዲሁም ታማኝና እምነት የሚጣልበት ሰውም ይመስላል። ከመጠን በላይ ንቁ ወይም ADHD የነበረበት ልጅ ነበር። የአደጋው ቀን ትዝታ ይህን ይመስላል። ሹፌሩ የ29 ዓመት ወጣት ሲሆን አውስትራሊያ ኦትላንድስ አካባቢ ነዋሪ ነው። እርሱም ሚስቲቡሺ ባለ 4 እግር መኪና እየነዳ ነበር። አደጋው 7 ህፃናትን ያካተተ ሲሆን 4 ህፃናትን ህይወታቸው ማለፉ ተረጋግጧል። በህዝቡ ዘንድ በሰካራምና በእጽ በተመረዘ አሽከርካሪ የተገደሉ 4 ህፃናት ታሪክ። ሳሙኤል ዴቪድሰን ደግሞ ያለ ሸሚዝ የተመሰቃቀለ ተስፋ የቆረጠና ለጭፈራ ለፓርቲ ብቻ የሚኖር ሰው፣ የ4ቱ ህፃናት ገዳይ። ሳሙኤል ዴቪድሰን ይናገራል፣ የዛን ቀን ማለዳ ላይ ቀድሜ እንደተነሳው አስታውሳለሁ። ትልቅ ምሽት አሳልፌ ነበር በስካር። ጠዋት ተነስቼ መጠጣት ጀመርኩ ድጋሜ። እናም ብዙ አላስታውስም። አብረውኝ የሚኖሩት ልጆች ወደ ቤት መጡ። ሁላችንም መጠጣት ጀመርን። ከዚያ በኋላ ያለው ነገር ሁሉ ጭጋጋማ ነው። ለመሆኑ ለምን መኪና እንደነዳን እንኳን አላውቅም። ብቻ የማውቀው የቀይ መብራት ማለፋችንን መጣሳችንን ብቻ ነው። በትራፊክ መብራት ላይ ለመታጠፍ ስንጠባበቅ በጣም ረጅም ጊዜ እንደወሰደብን አስታውሳለሁ። ለምን እንደሆነ አላውቅም። ሳሙኤል ዴቪድሰን ከነዳጅ ማደያ መኪናውን እየነዳ በነበረበት ወቅት 7ቱ ህፃናት አይስክሬም ለመግዛት ከዳኒ አብዱላ ቤት እየተራመዱ ወጣው ነበር። እናም ሳሙኤል 7ቱን ህፃናት አናታቸው ላይ ወጣባቸው። ይህ እንግዲህ ትክክለኛው የአደጋው ምስል ነው። ሳሙኤል ዴቪድሰን እንደዚህ ይላል፣ በመኪናው ላይ ምንም አይነት ቁጥጥር አልነበረኝም። በመጠጡና በሁሉም ነገር ምክንያት ቁጥጥር አልነበረኝም። አዎ በእርግጠኝነት በዚያ ምክንያት ነው። ነገር ግን ጥምዝምዝ መንገዱን እንኳን በጣም በከፍተኛ ፍጥነት ስለወደድኩት ፕሮፌሽናል ውድድር አሽከርካሪ እንኳን በዚያ መኪና ሊቆጣጠረው አይችልም ነበር። ስለዚህ ፈጽሞ ሊሆን የማይችል ነገር ነበር። ነገሩን ከመጠን በላይ አቅርቤዋለሁ። እናም ስወጣ በጣም አስከፊ ነበረ። ማለትም በግልጽ እንደሚታወቀው አስክሬኖች ነበሩ። ወደ ዝርዝር ውስጥ መግባት አልፈልግም። ነገር ግን በጣም አስከፊ ነበር። ውድመት ነበረ፣ መረዳት ትችላለህ። ፍጅት ነበር። ህፃናቱ እንዴት እንደነበሩ መግለጽ ትክክለኛ ነገር አይመስለኝም። ልክ እንደ ጦርነት አውድማ ነበር። በአውስትራሊያ ውስጥ ታያለህ ብለህ የማትጠብቀው ነገር ነበር። ለማንም ሰው የማትመኘው እጅግ የከፋ ነገር፣ ልታስበው የማትችለውን እጅግ አስከፊው ነገር። ጋዜጠኛው ማይክል አሸር ዳኒ የልጆችን አባት ይጠይቃል። በዚያን ቀን
በአደጋው ቦታ ላይ የልጆችህን ገዳይ አይተኸዋል? ዳኒ የልጆች አባት ይመልሳል። አዎ አየሁት። እናም አንድ ጓደኛዬ እሱ እኮ ነው፣ ያኛው ሰው እሱ ነው፣ እሱን የገደላቸው፣ እኔ ያዘው አለኝ። ከውጪ ወደ ውስጥ ስታየው እንደ ማንኛውም አባት ያ በእኔ ላይ ቢከሰት ኖሮ ሄጄ እሱን አሳድጄ ይገለው ነበር። ይህንን አደርጋለሁ ያንን አደርጋለሁ እል ነበር። ነገር ግን ነገሩ በእኔ ላይ ሲከሰት ልጆቼን ትቼ መሄድ አልፈለኩም። ልጆቼን ትቼ እንዴት ሰውን አሳድዳለሁ? ልጆቼ ከፊት ይወድቀዋል። ይሞቱ የሞቱ ይሆኑ በህይወት ያሉ ይሆኑ አላውቅም። እናም ከነሱ ጋር ቆዩኝ። ያንን ሰው እንዴት እንደምገለው አላሰብኩም ነበር። እያሰብኩ የነበረው እንዴት ቤተሰቤን አድናለሁ የሚለውን ብቻ ነበር። ሰውን አሳዶ መግደል በአእምሮዬ ውስጥ የመጨረሻው ነገር እንኳን አልነበረም። በአእምሮዬ ውስጥ ያለው ነገር አልነበረም። ገዳዩ ሳሙኤል ዴቪድሰን እንዲህ ይላል። በአደጋው ደንግጫለሁ። ለምን እንዳደረኩት አላውቅም። እናም ፈጽሞ ባልተከሰተ ላለሁ ሁልጊዜ ስለ እነዚያ ህፃናት አስባለሁ። ስለሞቱት ስለገደልኳቸው ህፃናት አስባለሁ። ይህ አብዛኞቻችንን ያስገረመ ቅጽበት ነበር። 3 ልጆች እና ቬሮኒካ በሳሙኤል ዴቪድሰን በተገደሉ ጥቂት ቀናት ውስጥ የዳኒ ሚስት የልጆች እናት ሌይላ አብዱላህ ይቅርታዋን ገለጸች። ክርስቶስ ይቅር ካለ እኛም ይቅር ማለት አለብን። ገዳዩ ሳሙኤል ዴቪድሰን እንዲህ ይላል። እኔ ታስሬ በነበርኩበት ጊዜ አንድ መኮንን መጥቶ ነገረኝ። ያቺ እናት የልጆች እናት በብሔራዊ ቴሌቪዥን ይቅር እንዳለች ታውቃለህ አለኝ። እኔም ምን ባክህ ደገመው አልኩት። አዎ ልቤን በጣም ነካኝ። አለቀስኩ። በጣም ተነካው። እንዲህ ያለ ነገር መናገሯ ይቅርና ስለሱ ማሰቧ እንኳን እጅግ በጣም አስገረመኝ። ጋዜጠኛው ማይክል አሸር ሌይላን ይጠይቃታል። ሌይላ ያንን ይቅርታ ይፋ ባደረግሽበት ወቅት ሳሙኤል ይህንን መልእክት ሊሰማው እንደሚችል አስበሽ ነበር? በፍጹም ስለ ሳሙኤል አላሰብኩም ነበር። በዚያን ጊዜ ሊኖር የሚችለውን ተጽዕኖ እንኳን አላሰብኩም ነበር። እኔ ትኩረቴ በሙሉ ባለቤቴና በልጆቼ ላይ ብቻ ነበር። የተጨነቅኩት ለነሱ ብቻ ነበር። ጋዜጠኛው ማይክል አሸር ዳኒ አብዱላህን ይጠይቃል። ዳኒ ሳሙኤል ልጆቹን በመግደሉ 100% ይቅር ብለዋል? ዳኒ አብዱላህ ይመልሳል። 100% ይቅር ብየዋለሁ። ምናልባት ቅር መሰኘት ሊኖር ይችላል። ነገር ግን በዚያ ባለፈው ቦታ ላይ መኖር አልችልም። የተከሰተውን ነገር ተቀብየዋለሁ። በእርግጥ ተቆጥቼ ነበር፣ በቀልም ፈልጌ ነበር። ነገር ግን የቀሩት ልጆቼ ምን ያክል እንደተሰበሩ ስመለከት፣ ባለቤቴም እንደዚሁ ስትሰበር ስመለከት ያ ስሜት ጠፋልኝ። ነገሩ ከክፉ ወደ ባሰ እንዳይሄድ አልፈልግም። ልክ ጉድጓድ ውስጥ እንዳለሁ እና የበለጠ ጠልቄ መግባት እንደሌለብኝ ተረዳሁ። እዚያ ላይ ማቆም ነበረብኝ። የልጆቹ ገዳይ ሳሙኤል ዴቪድሰን እንዲህ ይላል። በእኔ ላይ የደረሰው አይነት ነገር ሲከሰት አብዛኛውን ጊዜ ሰዎች ለመበቀል ይነሳሉ። ይህም ሊረዳ የሚችልና የሚደነቅ ነው፣ ምክንያቱም በጣም አስከፊ አደጋ ነው። ነገር ግን ምንም ቢሆን ለአደጋው ተጠያቂው እኔ ነኝ። ከእስር ቤት ስወጣ ነገሩ የሚያበቃ ይመስላል። ለእኔ ግን ታሪኩ እንደዚህ አይደለም። እሱ ይቅርታ ሰጥቶኛል፣ ወደ ቤተሰቡ ተቀብሎኛል፣ ከዚያ በላይ አልፏል። ዳኒ አብዱላህ ሳሙኤል ዴቪድሰን የገደላቸው የ3 ህፃናት አባት ወደ እስር ቤት እየሄደ ነው። ሳሙኤል ዴቪድሰንን የልጆቹን ገዳይ ሊያገኝ። ማይክል አሸር ዳኒን ይጠይቃል። ለመሆኑ ይህ ላንተ ለምን አስፈለገ? ምክንያቱም እሱን መጥላትና ምንም አይነት ግንኙነት አለማድረግ መፈለግ ተፈጥሯዊ በሆነበት ሁኔታ ውስጥ። አዎ እረዳለሁ። እኔ ሁልጊዜም እንደዚህ አይነት ሰው ነኝ። ችግር በሚኖርበት ጊዜ ሁሉ ፊት ለፊት እጋፈጠዋለሁ። ይህ ዛሬ እጅግ በጣም ያልተለመደ ዕድል ነው። በጣም ልዩ ነው። ከዚህ በፊት ተደርጎ እንደማያውቅ አላውቅም። የሴስኖክ ማረሚያ ቤት ግቢ ከ5 ዓመታት በፊት ሳሙኤል ዴቪድሰን በዕፅና በአልኮል ተጽዕኖ ስር ሆኖ መኪናውን በ7 ህፃናት ላይ ነርቶ ገሎ አንቶኒ፣ አንጆሊና፣ ሲያና እና ያክስታቸውን ልጅ ቬሮኒካ ህይወታቸውን አጥተዋል። ዛሬ የ3 ህፃናት አባት ጥፋተኛ ከሆነው ሰው ጋር ፊት ለፊት ተገናኙ። ሰላምታ ተለዋወጡ፣ ተቃቀፉ። ሳሙኤል ዴቪድሰን ይጠይቃል። ዳኒ ያደረገልህ ይቅርታ ላንተ ምን ትርጉም አለው? ሳሙኤል በህይወቴ ውስጥ ሁለተኛ እድል እንዳገኘው ያሳየኛል። ይቅርታ ጠይቀዋል? ጠይቄዋለሁ። አሁንም ደግሜ ጠይቀዋለሁ። ዳኒ ላንተና ለሙሉ ቤተሰብህ ለጓደኞች ሁሉ ባደረኩት ነገር በጣም አዝናለሁ። እንዲሁም በዚያ ቀን ወደ ስፍራው መጥተው ካዩት ነገር ጋር መጋፈጥ ለነበረባቸው የአደጋ ጊዜ ሰራተኞች በሙሉ ይቅርታ ጠይቃለሁ። እናም ለሁሉም ሰው በዚያ ቦታ ላይ ለነበሩ ጎረቤቶች እንኳን ሳይቀር ይቅርታ ጠይቃለሁ። የጓደኛቸውን ሁሉ ይቅርታ ጠይቃለሁ። ከልብ አዝናለሁ። ይቅርታ አድርግልኝ። ከልብ ያዝናለሁ። ይህንን ጸጸት በህይወቴ ሙሉ ተሸክሜው እኖራለሁ። አዎ በጣም ነው የሚቆጨኝ። ዳኒም ይመልሳል። ሳሙኤል
እኔ አስቀድሜ ይቅር ብያለሁ። ሳሙኤል አመሰግናለሁ ወንድሜ። ማይክል አሸር ዳኒን ይጠይቃል። ይህንን ቅጽበት እንዴት ታየዋለህ? ከልጆችህ ገዳይ ጋር ቁጭ ብሎ ማውራት። ዳኒ በጣም አስጨናቂ ነበር። ካሰብኩት በላይ ከባድ ነበር። ልጆችን የገደለውን ሰው ለመገናኘት መጓዝ ቀላል ጉዞ አይደለም። 4 ህፃናትን በመግደል እና በአንድ ህፃን ላይ የአንጎል ጉዳት በማድረሱ ምክንያት የሚሰማውን የህሊና ስቃይ ተሸክሞ የሚኖርን ሰው የተመለከትኩበት ቅጽበት ነበር። ወላጆቼን ለአፍታ ወደ ጎን አድርጌ ስመለከት በከባድ የጥፋተኝነት ስሜት ውስጥ እየኖረ እንደሆነ ማየት ችያለሁ። ሁልጊዜም የምናገረው ነገር አለ። በዚያን ቀን ጠመንጃ ሰጥቼው ወይ እነዚህን ህፃናት ግደል ወይም ራስህን ግደል ብለው ኖሮ ራሴን እገላለሁ ይል ነበር። ታዲያ ምን ላድርግ? እሱን ደግሜ መጉዳቴ ምን ይፈጥራል? እሱን መጥላቴ ብቀጥልስ ምን ትርጉም አለው? ምንም የሚቀይረው ነገር የለም። በህይወት የተረፉት ልጆች እሱን ያናገሩታል። ማይክል አሸር ይጠይቃል። ዳኒ በህይወት የተረፉ ልጆችህ ሳሚን የወንድሟቸውና የእህታቸውን ገዳይ ያናገሩታል? ዳኒ ይመልሳል። አዎ በእውነት ያናገሩታል። ሰላም ሳሚ ይሉታል። በየቀኑ ማታ ከመተኛታቸው በፊት ተንበርክከው ለሱ ጸሎት ያደርጋሉ። በህይወት የተረፉት ልጆችህ ለሳሙኤል ይጸልያሉ? ይህ እኮ አስገራሚ ነው። ሳሙኤል የሚደንቅ ነው። አዎ በየቀኑ ማታ ከመተኛታቸው በፊት ተንበርክከው ለሱ ጸሎት ያደርጋሉ። ሃይማኖት አሁን የሳሙኤል ህይወት መሰረት ሆኗል። ክርስቲያን ሆኗል ሳሙኤል። ዳኒ የልጆች አባትም እንዲህ ይላል። እኔን የሚመለከተኝ ቢሆን ኖሮ ነገውኑ ከስር አስወጣው ነበር። እውነተኛው ፍትህ ልጆቼን መልሶ ማግኘት ብቻ ነው። እሱ 1 ቀን ታሰረ ወይም 100 ዓመት ታሰረ ለኔ የሚሰማኝ ስሜት አይቀይረውም። ማይክል አሸርም ይጠይቃል በአግራሞት። ሳሙኤል ዳኒ በሱ እጅ ቢሆን ኖሮ በአይን ጥቅሻ ውስጥ ከዚህ ከእስር ቤት ያስወጣ እንደነበረ ተናግሯል። ነገር ግን ያንን ይገባኛል ብለህ ታስባለህ? ሳሙኤልም ይናገራል። አረባም ያን ይገባኛል ብዬ አላስብም። አደጋ ነበር። ፈልጌ ያደረኩት አይደለም። ነገር ግን ጥፋተኛው እኔ ነኝ። ይህንን ፈጽሜያለሁ። ስለዚህ ምንም ነገር ይገባኛል ብዬ አላምንም። እሱ እኔን ማነጋገሩ ራሱ ለኔ ትልቅ በረከት ነው። በዚያም በጣም ደስተኛ ነበርኩ። እሱ እኔን ማስገረሙን ቀጥሏል። ፍጹም አስደናቂ ሰው ነው ዳኒ። እኔም ልክ እንደሱ መሆን ነው የምፈልገው። ዳኒም እንዲህ ይላል። ከዚህ ካሳለፍኩበት ህይወት የተማርኩት ነገር አለ። በትክክል ልገልጸው አልግለጸው አላውቅም። ካለኝ ልምድ የተረዳሁት ፍትህ የሚሰጠው ለተጎጂዎች ሳይሆን ለህብረተሰቡ ጥበቃ ይመስለኛል። እሱ ለኔ ሲባል እስር ቤት መግባቱ ጥሩ ነው። ቤተሰቤን ጎድቷል፣ ቅጣቱም ይገባዋል። ነገር ግን ያ ለኔ ቅጣት አይደለም። እኔ የተሻለ ወይም የባሰ ስሜት እንዲሰማኝ አያደርግም። ስሜቴን አይቀይረውም። እኔ አሁንም በሐዘን ውስጥ ነኝ። ነገር ግን ለህብረተሰቡ ሲባል የሰዎች ያደረገውን ነገር አይተው ከባድ ቅጣት እንደተጣለበት ሲረዱ ወደፊት በሚያደርጉት ነገር ሁሉ 2 ጊዜ ያስባሉ። ማይክል አሸር ይጠይቃል። ዳኒ አሁን ከሳሙኤል ጋር ምን አይነት ግንኙነት ይኖራቸዋል? ዳኒም ይመልሳል። እሱ ከመንፈሳዊ አንጻር ስለ መጽሐፍ ቅዱስ፣ ስለ ቤተክርስቲያን የማወራው ሰው ነው። ስለ ዕለታዊ ውሎ ይነግረኛል። በየጊዜው እናወራለን። በስልክ እንገናኛለን። በቅርቡ በሳምንት 1 ጊዜ ማውራት ጀምረናል። እሱ ይደውልልኛል። እኔም አንዳንድ ጊዜ ወላጆቹን እጠይቃለሁ። ስለዚህ ይህ ግንኙነት ሁልጊዜም የሚቀጥል ይመስለኛል። በአንድ ቅጽበት ውስጥ የዳኒና የሳሙኤል ዴቪድሰን ህይወት፣ የገዳይና የተገዳይ ህይወት ለዘላለም ተቀየረ። አሁን ግን በሐዘን ተሳስረው በእምነት ብርታትን አግኝተዋል። ካለፉበት ህመም ሌሎች እንዲማሩ የጋራ ተስፋ ሰንቀዋል። ሳሙኤልም እንዲህ ይላል። ለማንኛውም ሰው ማስተላለፍ የምችለው ነገር ቢኖር ባካችሁ የፍጥነት ገደቡን አክብሩ። ሁሉንም የትራፊክ ህጎች ተከተሉ። ባካችሁ ጠጥታችሁ ወይም በማንኛውም ተጽዕኖ ስር ሆናችሁ መኪና አትንዱ። በፍጹም አታድርጉት። እናም ድብርትን ወይም ጭንቀትን ለመደበቅ ብላችሁ በአልኮል ወይም እጽ አትጠቀሙ። ካስፈለገ ወደ ባለሙያ ሂዱ። አንዳንዶቻችሁ እብድ ሊሆን እችላለሁ ብላችሁ ታስቡ ይሆናል። ነገር ግን ወደ ቤተክርስቲያን ሂዱ፣ ሞክሩት። ማን ያውቃል? የኔ ትልቁ መልእክት ይሄ ነው። ማይክል አሸር ይጠይቃል። ዳኒ ለወጣት ወንዶች የምታስተላልፈው መልእክት አለ? ግዴለሾች አትሁኑ። የመልካም ባህሪ የንቁና የረጋ ስብዕና ባለቤት ሁኑ። ከመጠን በላይ አትጠጡ፣ እጽ አትጠቀሙ። በዛ መንገድ ውስጥ ምንም አይነት መልካም ፍጻሜ የለም። ምንም አይነት አዎንታዊ ነገር አይገኝበትም ከመጠጥ ከእጽ። እናም በዚህ ታሪክ እንዳያችሁት 3 ልጆችን የገደለበትን ሳሙኤል ዴቪድሰንን ዳኒ እስር ቤት ድረስ ሄዶ ይቅር ብሎታል። ይቅርታውን ተቀብሎታል። ወደ ክርስቲያንነትም መልሶታል። እናም ሁላችንም በትንንሽ ጸቦች መካከል ያሉ ጥሎችን እናስታውስ። ለይቅርታ ምን ያክሎቻችን እንሮጣለን የሚለውን
አእምሯችን ላይ እንጠይቅ። ውድ የቻናላችን ቤተሰቦች ለዛሬው ያዘጋጀነው ፕሮግራም በዚህ ተጠናቋል። በቀጣይ አስደናቂ ጉዞ እስከምንገናኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ